ስራ ነው ያለው በምን ላይ እንስማማካል የቀድሞ የነበረው በደል ነው ማለት አለብን በደሎችን ማስተካከል አለብን ይህ ሀገር የተመሰረተው በደም ነው በግፍ ነው በዘረፋ ነው በወረራ ነው እሱን ትተን አዲስ ሀገር ለመገንባት ነው አዲስ ምርጫ ያለን አሁን በዘሳት የተነሱ ኃይሎች የነበሩ ኃይሎች አሁን የምንለውን ተጨባጭ ሁኔታን የሀገርቱን ተጨባጭ ሁኔታን ያላማከለ ህግን የፈጠሩ ኃይሎች ያንን ነገር ገጁ መደብ ማለት ነው ገጁ መደብ ግን ምናልባት ከአንድ ብሔር ያልሆነባቸው የኢትዮጵያ ታሪኮች አሉ አይደል ነን ብሎ ነው ከአንድ ብሔር ነን አንድ ቋንቋ ነው የምንናገረው አንድ ባንዲራ እንደዚህ ብሎ ነው ሲገዙ የነበረውና ከተለያየም ቢሆኑ አንድ ነን ብሎ ነው እንት እርሶ የሚታዩት ምንድነው እስካሁን በነበረው የኢትዮጵያ ታሪክ ህዝብን ያላግባባ ነገር አሁንም በዚህ ከቀጠለ አንግባባም የምትሉበት ምንድነው ቅድሚያን አለማወቅ ነው የትኛውን ስራ መጀመሪያ ላይ መስራት እንዳለብን ተጨባጭ ሁኔታን አለማወቅ ነው የሽግግር ጊዜ ውስጥ መኖራችንን አውቀን ከዛ በኋላ ምን በምን ተርታ ይሰራል በሚለው ነገር ላይ ፈጽመን አልተግባባንም ስላልተግባባን አንሰማማም እቺ ምሳሌ ልስጥና አላቁም አሁን የአዲስ አበባ ጉዳይ ላይ ሰው ብዙ የሚከራከረው አከራካሪ ነገር አይደለም ስለማንሰማማ ነው የኔ ነው ኦሮሞ ኬኛ በሚልበት ጊዜ እንዴት ሆኖ ነው ብሎ አይደለም ተጠይቀው ያንተ አይደለም የሚለው ነው የሚቀድመው የኔ ነው የሚለው ነው የሚቀድመው እንዴት ሆኖ ነው እንደሱ ያልከው አንነጋገርም ለመሰማማት አንፈልግም እሱ ትልቁ ችግር ነው ታላቅነትን መልሳለን ክብርን መልሳለን የሚል የትናንትናውን ያልነበረ ትርክት እየፈጠርን ሰውን እናጭበረብራለን እነዚህ ነገሮች ናቸው እንቅፋት የሆኑት ቁጭ ብሎ መነጋገር የለም እንደውም ማዮኔ tendency of imposing your own አንተ የምትፈልገውን ሌሎች ላይ መጫን አይነት ነገር ነው ይሄ ቁጭ ብሎ ያንተ ችግር ምንድነው ያንተስ ችግር ምንድነው አንዱ በሌላኛው ጫማ ቆሞ አለመረዳት መሰረታዊ ችግር እንዳለ ይታወቃል እኚህ ነገሮች እናንሳና እንዲሁ ግን ለነዚህ ነገሮች መፍትሄ መሆን ያለበት ጉዳይ ምንድነው ያንተ ምንድነው እኔ ይሄን ነው ያለኝ ይሄ መረጃ ነው ያለኝ ይሄ መስረጃ ነው ያለኝ ይሄ ስለሆነ ይሄ የሆነው የምትለው ነገር የለም ይሄ ነው ሁለተኛ ደግሞ ምንድነው ይሄ አሁን ቅድም ያልኩት ነገር ነው ተጨባጭ ሁኔታዎችን አለመመልከት አለ እንዲ በቁመናው አንቀበለውም የነገ መንግስት ምክንያቱም አልተወከልንበትም የሚል ጥያቄ ነው እንዴ አሁን ያለው ባለው ነባራዊ ሁኔታ ምናወራው እኮ ዳኛው ህገ መንግስቱ ነው ብሔር ብሔረሰቦችና ህዝቦች በኢትዮጵያ ተወክለው ተስማምተው ያጸደቁት ህገ መንግስት ነው የሚለው እንዴት ነው ያልተወከሉት እሱን ስላልተወከሉ አሁን እንዲወከሉ ለማድረግ ግን ይሄንን ህገ መንግስት አልቀበልም በማለት አይሆንም ነው እሱም የሚሆነው ምርጫው ስርዓት ባለው መንገድ ከተካሄደ በኋላ መንግስት ያኔ ይሻሻል ያኔ እኛ ስላልተወከል ይሄ መብቶቻችን እዚህ ውስጥ አልተካተቱም ማለት ሌላ ጉዳይ ነው ህገ መንግስቱን አንቀበልም የሚለው ነገር ትንሽ አስቸጋሪ ነው ህገ መንግስቱ ፐርፌክት ነው ትክክለኛ ነው ምንም ችግር የለበትም የሚል አቋም የለኝም በጣም ብዙ ችግሮች አሉበት ሊስተካከሉ የሚገቡ ጉዳዮች ይኖራሉ ነገር ግን አሁን የጫወታው ህግ እሱ ነው አንድም ኢትዮጵያ ውስጥ ከ107 ፓርቲዎች ውስጥ አንድም ዩኒተሪ ሲስተም ኦፍ ገቨርንመንት ወይንም አሃዳ የሚባለውን የሚፈልግ የለም የሚል ነገር አንስተዋል ግን ፌደራሊዝም የሚባለው ፌደራሊዝምን በየትኛው ላይ ይሁን የሚለው ነው ጭቅጭቃችን እንደውም አንድ ንግግር ሰምቻለሁ ፌደራሊዝሙን መንግለን ከመሰረቱ ጠርገን አንዲት ኢትዮጵያ እንፈጥራለን የሚል ነገር ፌደራሊዝሙ እኮ አሁን ብሔርን መሰረት ያደረገም ቢሆን ትክክል ነው ምክንያቱም ከ1950ዎቹ 60ዎቹ ጀምሮ ሲጠየቁ ባይዘው ይሄ ህገ መንግስት ይሄ ስርዓት ሲዘረጋኮ ሁሉም የብሔሩ ነፃ አውጪ ነበር አዲስ አበባ ላይ ተሰበሰበው ሁሉም የብሔሩ ነፃ አውጪ ነው ለምን የብሔር ጭቆና ስለነበረ ነው ስለዚህ ኢትኒክ ፌደራሊዝም መባሉንም እንደ አጥያት መቆጠር የለበትም እሱንም ማስወገድ አይቻል ሁለተኛ ጂኦግራፊ የሚለውም አለ ውስጡ ዝም ብሎ ኦፍ ዘ ካፌ መጣ አይነት ነገር ሳይሆን ጥያቄው ኩሙሌቲቭ ኢፌክት ኖሮት መጨረሻ ላይ ይሄ ኢህአዴግ ስልጣኑን ሲይዝ ሌላ ምርጫ አልነበረው
የፌዴራሊዝም ጥያቄ በቃ እኛ ፌዴራሊዝምን አንፈልግም ለ27 ዓመት እንዲያርጎናል አላለም። ወጣቱም ሰውም ህዝቡም ያለው ነገር ቢኖር ፌዴራሊዝሙ ፌክ ስለነበረ እውነተኛ ፌዴራሊዝም ይተግበር፣ ሁሉም ሰዎች ብሔር ብሔረሰቦች በኩል አይን የሚታዩበት ራሳቸውን ሆነው ያንን ሪኮግኒሽን ከሰጣቸው በኋላ ስለ ኢትዮጵያዊነታቸው የሚያቀነቅኑበት አይነት አሰራር መኖር አለበት ነው። ፌዴራሊዝሙ በአግባቡ ቋንቋንና አሰፋፈርን አይቶ አለመደረጉ ነው ግጭቶችን የሚያመጣው። በኦሮሚያና በሶማሌ መካከል ግጭት የሚያመጣው ድንበሩ በአግባቡ አለመከለሉ ነው። ይሄ የብሔር ጨቆና ነበረ የሚለው ማን ጨቆነ? የተነሱ ኃይሎች ነው። በዛን ሰዓት የተነሱ ኃይሎች የነበሩ ኃይሎች አሁን የምንለውን ተጨባጭ ሁኔታን የሀገሪቱን ተጨባጭ ሁኔታን ያላማከለ ህግን የፈጠሩ ኃይሎች ያንን ነገር ገዢው መደብ ማለት ነው። ገዢው መደብ ግን ምናልባት ከአንድ ብሔር ያልሆነበታቸውም የኢትዮጵያ ታሪኮች አሉ አይደል? ነን ብሎ ነው ከአንድ ብሔር ነን፣ አንድ ቋንቋ ነው የምንናገረው፣ አንድ ባንዲራ እንደዚህ ብሎ ነው ሲገዙ የነበረውና ከተለያየም ቢሆኑ አንድ ነን ብሎ ነው የነበሩት መሪዎች አንዱን ብሔር ከሌላው ብሔር በማስበለጥ ሲሰሩ የነበረው ነገር በቀኝም ይሁን በግራ ኢትዮጵያ ውስጥ ነበረ። ስለዚህ መካድ አይቻልም። ይህ አገር የብሔር ብሔረሰቦች አገር ነው ከተባለ የብሔር ብሔረሰቦች አገር መሆን አለበት። ኢትዮጵያ ከአጼ ምኒልክ ጊዜ የጀመረው መንግስት እና ሀገረ መንግስት እስከ 1930ዎቹ ዓመተ ምህረት ድንበሩ እንኳን አይታወቅም ነበረ። ትልቅ ስራ ነው ያለው። በምን ላይ እንስማማ ካል የቀድሞ የነበረው በደል ነው ማለት አለብን። በደሎችን ማስተካከል አለብን። ይህ ሀገር የተመሰረተው በደም ነው፣ በግፍ ነው፣ በዘረፋ ነው፣ በወረራ ነው። እሱን ትተን አዲስ ሀገር ለመገንባት ነው አዲስ ምርጫ ያለን አሁን።